አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የአፍሪካ ቲቪ ተመልካቾቻችን ከታሪክ ማህደር ፕሮግራማችን ጀምሯል። በዛሬው ከታሪክ ማህደር ፕሮግራማችን የገደባኖ ጉታዘር ወለኔ ወረዳ እና የእስልምና ሃይማኖት ያላቸው ግንኙነት ምን ይመስላል የሚል ሐሳብ ነው የምንወያየው። የዛሬው እንግዳዬ የመሃል አምባ ከተማ ቁባ የህፍዝ ማዕከል የቀድሞ ተማሪና አሁን ላይ ስራ አስኪያጅ ነው። መኪ በያኔ ይሰኛል። ከልብ አመሰግናለሁ ስለመጣ። መርሃባ። ለተከታታይ ሳምንታት እንግዲህ በተለይ የገደባኖ ማህበረሰብን ባህል፣ ታሪክ ከእንግዳ ጋር አውርተንበት ነበርና ጥሩ ቆይታ እንደነበረን ተስፋ አደርጋለሁ። ብዙ አስተያየቶችም ተሰጥተዋል። በዛሬው ዕለት ደግሞ የገደባኖ ማህበረሰብ በተለይ ከእስልምና ጋር ምን አይነት ቁርኝት አለው የሚለውን እናነሳለን። እንደ አጠቃላይ ግን እንደ ወረዳ ገደባኖ ጉታዘር ወለኔ ወረዳ ውስጥ ያሉ ብዙ ማንሳት የምንችላቸው ሀሳቦች አሉ። ከእስልምና ጋር እያያያዝን ከአሁን በፊት የነበሩ በተለይ ትላልቅ ሀሪማዎችም እንዳሉ ትላልቅ ሰብዕና ያላቸው መሻይኾችም አሉና በእነሱ ጉዳዮች ነው እንግዲህ ዛሬ ለማውራት የተገናኘ ነውና በድጋሚ ከልብ አመሰግናለሁ። እስኪ እንደው እንዳጠቃላይ የገደባኖ ጉታዘር ወለኔ ወረዳ እና እስልምና ምን ይመስላል? እንደው አመጣጦስ በታሪክ የተዘገቡ ነገሮች ካሉ እንዴት ነው ወደ እስልምና በተለይ ማህበረሰብ ውስጥ የገባው? እሺ ቢስሚላህ። የአካባቢው ማህበረሰብ በጥቅል ሲታይ አንዳንድ መጽሐፎች እንደሚያመለክቱት 99.9% ሙስሊም ነው ማህበረሰቡ። እስልምና እንዴት መጣ አካባቢው ላይ ሲባል ያው ከጅምሩ የአካባቢው ማህበረሰብ መቼ እንደሆነ በውል አይታወቅም። መቼ ጀምሮ ተወቀረ እዛ አካባቢ ሰፈረ የሚለው ግን ብዙዎቹ እንደሚያመለክቱት ከሆነ ከሐረር አካባቢ የነበሩ ሙስሊሞች ከዛ ከሐረር ተነስተው እዛ አካባቢ ሰፍረው እና ከድሬም አካባቢ የነበሩ ሰፍረው በዛው አካባቢ እንደሰፋ ያ መስራቹ መጀመሪያ የነበሩት በጊዜው ሰዎች ነበሩ። ሰይድ ከቢር ሐሚድ ነው የሚባሉት። ሰይድ ከቢር ሐሚድ ማለት አጼ ዘርዓ ያዕቆብን አሸንፈው እድል ተቀናጅተው ከዛ በኋላ እዛው አካባቢ ላይ ሰፈሩ ናቸው። ከዛ በኋላ የአካባቢ ማህበረሰብ ከዛ ታሪክ ነው የሚጀምረው። በፊት የነበረው ስለማይታወቅ ማለት በውል። ስለዚህ እንደው በጉልህ የምንጠቅሳቸው ሰዎችን እስኪ እናንሳ። በተለይ እስልምና አሁን ቅድም በገለጽከው መልኩ እንግዲህ 99 ምናምን እኔም በስራ አጋጣሚ የተለያዩ ጊዜ ሄጃቸዋለሁና ጠንካራ ኢስላሚክ አሻራ የምታይበት አካባቢ ነውና እዛ ይሄንን ነገር እንዲያገኝ ያደረጉት ሰዎች እነማን ናቸው? እስኪ ማንሳት የምንችል ከሆነ። አዎ በፊት ጀምሮ ከዚህ ጋር በተያያዘ ማነሳውን የብዙዎቹ ሀሪማዎቹን ሀሪማዎች የወሎ አካባቢ ሀሪማ ስታነዛዛ አካባቢ የነበረው ሀሪማዎች ስታነሳቸው ለእስልምናና ለማህበረሰቡ ትልቅ አስተዋጽኦ ነው ያደረጉት። በተለይ የእስልምና የበለጠ እንዲጨምር እያደገ እንዲሄድ አስተምሮቱ ተደራሽ እንዲሆን ጉልህ ሚና ተጫውተዋል። እዛም አካባቢ የነበረው ያ ተመሳሳይ ታሪክ ነው ያለው። እንደ ታሪክ ስናነሳ ያው ገደባኖ አካባቢ በይበልጥ ማተኩረው እኔ እዛ አካባቢ ስለሆነ እና እዛ አካባቢ ትላልቅ መሻይኾች ነበሩ። ለሀገርም ውለታ የሆኑ የአካባቢው ሙስሊም ማህበረሰብ በኢኮኖሚም በእምነቱም ጉልህ ሚና እንዲኖረው ጠንካራ እንዲሆን የተጫወቱ ብዙ ሀሪማዎች ወይም መሻይኾች አሉ። ከነዛዎች ምናልባት የመጀመሪያው ሼኽ ሰዒድ ይባላሉ። ሼኽ ሰዒድ አለማር የሚባሉ አልገደባኖ ገደባኖ አካባቢ ነው የተወለዱት። በ1950ዎቹ አካባቢ ተወልደው ብዙዎቹ በዛን ጊዜ የሚቀሩት እዛው ሰፈር ላይ ቁርአን ይቀራሉ። እዛው እንደሱ እሳቸው ቁርአናቸው ቀርተው ይፋትና ወደ ይፋት አካባቢ ሄደው እዛ ሌሎቹ ኪታቦች ቀሰሙ። እነዚህ መሻይኾች ለምን አነሳሁት? ከኋላ እንደ ሀገር ውለታ የሚነሱ ሸኾች ስላሉ ነው። እሳቸው ያንን አካባቢ ተመልሰው ከተማሩ በኋላ ቀያቸው ተመልሰው ቁርአን ሲያስቀሩ ነበር። ሀሪማው በይበልጥ የሚታወቀው በቁርአን ነው እና ቁርአን ካስቀሯቸው ትላልቅ መሻይኾች ውስጥ ደግሞ ሼኽ ዒሳ ሐምዛ ናቸው። ያ ማለት የቃጥባሬ ሼኽ የሚባሉት ማለት።
እሳቸው በሼክ ሰዒድ አባከነ ወይም አልገደባኒ በሚባሉት ነው ቁርአናቸውን የተማሩት። ከዛ በኋላ ወሎ አካባቢ ሄደው ብዙ ታሪክ አላቸው። እዚህ የአዲስ አበባ መጥተው ደግሞ የበኒ መስጂድ የመሰረቱት እሳቸው ናቸው። ከነ ሀብተ ጊዮርጊስ ጥሩ ግንኙነት ነበራቸው። ለሙስሊሙ ብዙ አስተዋጽኦ አድርገዋል ነው የሚባለው። እንዲሁም ወደ አማራ ክልልም ሄደው ደጀን አካባቢ መስጂድ ሰርተዋል። ብዙ ታሪኮች አሏቸው እና መነሻቸው ሼክ ሰዒድ የሚባሉት ገደባኑ ላይ የነበሩ ሼክ ናቸው። እኚህ ሼክ ገደባኑ አካባቢ ለብዙ ዓመታት ሲያስቀሩ ከቆዩ በኋላ ግን ከቆይታ በኋላ አዲስ አበባ መጥተዋል። አዲስ አበባ መጥተው አዲስ አበባ ላይ የመጀመሪያው መስጂድ ነው የሚባለው የካ ክፍለ ከተማ የሚገኘው የወሊ መሐመድ መስጂድ ማለት ነው። ከቤተ መንግስት ጀርባ ያለው ማለት ከቤተ መንግስት ጀርባ ያለው የወሊ መሐመድ መስጂድ ኢማም አስቀሪም ነበሩ ከዛ ከሀገር ቤት ከመጡ በኋላ ማለት እና አካባቢው ላይ ሲያስቀሩም በኢማምነትም ለረጅም ዓመታት አገልግለዋል እና ብዙ ደረሶች መሻይኾችን ያፈሩ እንደነ ሼክ ዒሳን የመሳሰሉ ዑለማዎችን ያፈሩ ትልቅ ሰው ናቸው እና ለሀገር ትልቅ አስተዋጽኦ አድርገዋል። ለሙስሊሙ ማህበረሰብ ትልቅ አስተዋጽኦ ያበረከቱ ናቸው ብዬ ማነሳቸው ናቸው ማለት ነው። ከዛስ እንዴት ይቀጥላል? አሁን እንግዲህ ብዙ ጊዜ ሀሪማዎች የሚታወቁት ሌሎችን ሀሪማዎች በመውለድ ብዙ ሰዎችን ደግሞ በማፍራት እነዛው ሰዎች ደግሞ ከዛ የተመረቁ በዛ ሂደት ያለፉ ሰዎች ደግሞ የራሳቸውንም ደግሞ ማዕከል እያቋቋሙ ሰውን ያስተምራሉና ከዛ የቀጠሉ ነገሮች ብናነሳቸው ከዛ እንደ መነሻ ነው እሳቸው ያነሳዋቸው። ከዛ በኋላ ግን የአንበልታም ሼክ የሚባሉ አሉ። የአንበልታ ሼክ ደግሞ እንዴት ይነሳሉ ከተባለ የአካባቢው ማህበረሰብ ሲያስተምሩ መነሻቸው ማራንቱ አካባቢ አባታቸው እዛው ገደባኑ ማራንቱ አካባቢ ነው። ከሳቸው ተወልደው ቁርአናቸው ይፋት ሄደው ወሎ ሄደው ነው የቀሩት። ቁርአናቸው ከቀሩ በኋላ ለኪታብ ነው ወደ ወሎ የሚሄደው። ይፋት አብዛኛው ለቁርአን የሚሄደው። ያንን ካጠናቀቁ በኋላ ተመልሰው ወደ አንበልታ የሚባለው አካባቢ ሄዱ። የአንበልታ ሼክ ነው የሚባሉት። ስማቸውም ሼክ አብዱልአዚዝ ነው የሚባሉት። እሳቸውም እንደዚህ ጉልህ ሚና አላቸው ማህበረሰቡ ላይ። ተመልሰው ሀሪማ መስርተው ሲያስቀሩ የአካባቢው ማህበረሰብ በሶስት ክፍለ ጊዜያቸው በሶስት ከፍለው ነበር ይባላል። አንደኛው የትምህርት ክፍለ ጊዜ ነበረ። ሁለተኛው የግብርና ክፍለ ጊዜ ነበራቸው። ሶስተኛው ደግሞ የማህበረሰቡ ችግሮች እና ግጭቶች የሚፈቱበትና ምክር የሚሰጡበት ጊዜዎች ነበሩ ይባላል። እኚህ ሼክ ሳነሳቸው ደግሞ አሁንም ዝም ብሎ ሳይሆን ቀቢናዎች አካባቢ የሚታወቅ ትልቅ ሰው አለ። እሱም ደግሞ ሀሰን ኢንጃሙ ነው። ነፃ አውጪ ነው። ትልቅ ጦረኛ ነው። አጼ ሚኒሊክን ብዙ ጊዜ ድል የተቀዳጀ ነው። የሱ መሰረቱ ደግሞ አሁንም እኚህ ሼክ ናቸው። ሼክ አብዱልአዚዝ አንበልታ ናቸው። ቁርአን የቀራው እሳቸው ስር ሆኖ ነው። ሼክ ሀሰን ኢንጃሙ ማለት ነው። ሼክ አብዱልአዚዝ ስር ነው የቀራው። እዛ ቀርተው በጣም ይወዷቸው ነበረ። ምክር የሚሰጡት ነበረ። እሳቸው በምክር ይታወቃሉ፣ በግብርና ይታወቃሉ። ማህበረሰቡ ራሱን እንዲችል ያደርጉ ነበርና ሀሰን ኢንጃሙ ምናልባት ቀቢና አካባቢ ነው የተነሳው። ግን የሸዋ ግዛት አጼ ሚኒሊክ ሲያስፋፋ የጉራጌን ማህበረሰብ፣ የገደባኑ ማህበረሰብ፣ የወለን፣ የቀቢናን ሙሉ እያሰፋ ነበረና እየመከቱ የነበረው በበላይነት ሀሰን ኢንጃሙ ነው። ሀሰን ኢንጃሙ ጦሩን እያስፋፋ የነበረው ከገደባኑ አካባቢ ወታደሮች፣ ከወለኔ አካባቢ ወታደሮች፣ ከጉራጌ ምድር አካባቢ የነበሩ ወታደሮች ጋር በማበር የአጼ ሚኒሊክን በ1880ዎች አካባቢ ነው ምናልባት ታሪኮች የሚያሳዩት ከሁለት ጊዜ በላይ ድል ተቀዳጅቷል። እና ጥሩ ግንኙነት የፈጠሩትም ከሼክ አብዱልአዚዝ ጀምሮ ነው። በየጊዜው እየሄደ ምክር ይወስድ ነበረ። በዲናዊ ምክር፣ በሲያሳም ከሳቸው ምክር እየወሰደ ነበር የሚንቀሳቀሰው ይባላል ሀሰን ኢንጃሙ። እና ትልቅ አስተዋጽኦ አድርጓል ብዬ አስባለሁ። እንደ ሀገርም እንደ ሙስሊሙ ማህበረሰብ እስልምናውን ጠብቆ እንዲቆይ እንደ አካባቢው ማህበረሰብ ትልቅ አስተዋጽኦ አድርገዋል ነው የምልህ። ስለዚህ ያው የገደባኑ መነሻው ገደባኑ ነው። ያው በተለይ ቁርአን ከቀራ ትልቅ አስተዋጽኦ አድርጓል ማለት ነው። ያው ከገደባኑ ማህበረሰብ የወጣ ነው ማለት እንችላለን። በተለይ በእውቀት ደረጃ ቁርአን የቀረበት አካባቢ ስለሆነ ከሱንም አያይዞ ማውራት ይቻላል ማለት ነው። እሺ እንቀጥል። ሌላው ምናልባት ከዚህ ጋር ተያይዞ የዳለቲን ሼክ ማንሳት እንችላለን። ምናልባት እንደ ሀሪማም የዳለቲ ሼክ አሁንም በአጼዎቹ አካባቢ አጼ ሚኒሊክ አካባቢ ነው የነበሩት። የተወለዱት በ1894 አካባቢ ነው እና
በገደባኖ መጎ በሚባል አካባቢ ተወለዱ። ስማቸው ገለቱ አዱሼ ነበር። ከቆይታም በኋላ ገለቱ አዱሼ ቁርአን በአጎታቸው በሼኽ አወል ሁሴን ቁርአናቸው ቀሩ። ቁርአናቸው ከቀሩ በኋላ ከዛ ወደ አዲስ አበባ አቀኑ። አዲስ አበባ መጥተው ሸዋ ላይ ዳለቲ ላይ ቁርአናቸው የበለጠ ኪታባቸው ማጠናከሩ። ዳለቲ እየቀሩ ማስቀራት ጀመሩ። ከዛ ተመልሰው ወሎ ሄዱ። ወሎ ለ15 ዓመታት እየቀሩ ቆይተዋል ይባላል። 15 ዓመታት እኚህ ሼኽ ያው እውቀታቸው በደንብ አዳብረዋል። ሀሪማዎች አስፈቅደው ፈቅደውላቸው ይዘት አስተዋቸው ተመለሱ። እዛ ማስቀራት አለባችሁ ተብለው ሲመለሱ እንደገና የገቡት ግን መጀመሪያ የተነሱበት የተወለዱበት ቦታ ሳይሆን ዳለቲን የተመለሱት። ዳለቲ ተመልሰው ማስቀራት ጀመሩ። እዛ እያስቀሩ የዳለቲ ሼኽ ተብለው ኩንያም ስም ወጣላቸው። እኚህ ሼኽ ያው ከ40 ጊዜ በላይ ሀጅ አድርገዋል ይባላል። አብዛኛው በመርከብ ነው ሲያደርጉ የነበረው እና ሳኡዲም ላይ በጣም ታዋቂ ነበሩ የዳለቲ ሼኽ ወይም የዓም ሼኽ ማለት። የዓም ሼኽ ደግሞ የተባሉበት ምክንያት ከዳለቲ ተነስተው እዚህ አሜሪካን ግቢ አካባቢ መጡ። አሜሪካን ግቢ አካባቢ መድረሳ መስርተው ሰው ማስተማር ጀመሩ። ሲያዩት የደረሳ ጥማት አለ፣ እስልምና ብዙ የተስፋፋ አይደለም፣ ተጽዕኖ አለ። ያንን በሲያሳ ይጠቀሙ ነበር። የህይወት ክህሎት ስልጠና ይሰጡ ነበር በጊዜው። ያኔ የህይወት ክህሎት ስልጠና ባይባል እና አዲስ አበባ ከመጡ በኋላ አሜሪካን ግቢ ውስጥ የመድረሳ መስርተው ከአካባቢ ከሀላባ፣ ከስልጤ፣ ከገደባኖ፣ ከወለኔ፣ ከጉራጌ፣ ከኦሮሞ፣ ከወሎ ደረሶች እየመጡ እዛ ይቀሩ ነበር። ዋና መነሻቸው ለዛ ደግሞ መነሻ የሚባለው የወሎን አካባቢ ያለው ዒልም ስላወቁ ብዙዎቹ ከክፍለ ሀገር ይነሱና አዲስ አበባ መጥተው ወደዛ መሄጃ ያጡ ነበር ይባላል። ትራንስፖርትም ብዙ አልነበረም። እንደ መሸጋገሪያ ለመሆን ነው። መሸጋገሪያ ነበር። ትራንስፖርት አልነበረም። ሰው እዚህ መጥቶ በረንዳ ማደር የለበትም ብለው እዛው መድረሳቸው አሳድረው ከአህለል ኸይሮች ብር በማሰባሰብ ወደ ወሎ ቂርአት የሚፈልገውን ወደ ወሎ ይሸኙ ነበር። እሳቸውም ጋር ብዙዎቹ ይቀሩ ነበር። ብዙ ደረሶች ነበሯቸው። በሚገርም ሁኔታ ያ ደረሶቹን ደግሞ ቂርአት ብቻ አልነበር የሚያስቀሩት። ደረሳው ራሱን ችሎ ጥገኛ ሳይሆን ትንንሽ ቢዝነሶች እየፈጠሩ ስራዎች ስሩ፣ ራሳችሁን ቻሉ፣ ጥገኛ አትሁኑ ብለው ሲያበረታቱ ነበር። ያው ማህበረሰቡ ኢኮኖሚ ላይ ራሱን እንዲችል አስተዋጽኦ ማለት ትልቅ ትምህርት እየሰጡ ነበረ ማለት ነው። አብዛኛዎቹ መርካቶ አካባቢ ያሉ ባለሀብቶች ስናያቸው ብዙዎቹ ከዛ ደረሳ የነበሩ ናቸው። እዛው ሀሪማ ላይ የተነሱ ናቸው። እኚህ ሰው እንደ ሀገር ብዙ አስተዋጽኦ አድርገዋል። ጣሊያን ኢትዮጵያን በወረረበት ሰዓት ኃይለ ሥላሴ ወደ ውጭ በወጣበት ሰዓት ነው ይባላል። እዛ እንትን ብለው ነበር። ከአውሮፓ ከተመለሰ በኋላ ጅዳ ሳኡዲም ሄዶ ነበር ይባላል። እሳቸውም እዛ ነበሩ አጋጣሚ በዛን ሰዓት እና በዛ የጠየቀው እሱ ምንድነው ሙስሊሙ ማህበረሰብ ከጎኑ እንዲሰለፍ ጠይቆ ነበር ይባላል። በዛ ሰዓት እሳቸው ተነስቶ የጠየቁት ሙስሊሙ ማህበረሰብ ቦታ እንዲኖረው መንግስት ቦታ እውቅና እንዲሰጠው ነበር የጠየቁት። ሙስሊሙ ማህበረሰብ በሙሉ ተሳትፎ ይሳተፋል፣ ለሀገር ህልውና ይሰጣል፣ ችግር የለውም። ነገር ግን እንደ ሀገር እንደ ዜጋ ይቆጠር፣ መብቱ ይሰጠው ብለው አንስተው ነበር። በዛም ይኸው እሽታ ተባለና ከተመለሱ በኋላ ብዙዎቹ ተሳትፈዋል፣ ብዙ ደረሶች ተሳትፈዋል። ግን ሀገር ላይ ያለው እውቅና ግን ለሙስሊሙ ማህበረሰብ ተነፈገው፣ አልተሰጠውም፣ ቃሉ አልተጠበቀም ነበር እና ብዙ አስተዋጽኦ አድርገዋል ለማለት ነው። በጣም ጥሩ። ከትንሽ ፋታ ወስደን ስንመለስ ደግሞ ሌሎች ለሀገር ትልቅ አስተዋጽኦ ያደረጉ ሰዎችን እናነሳለን። እንዲሁም ደግሞ በተለይ የገደባኖ ማህበረሰብ አሁን ላይ ከእስልምና ጋር ያለው ቁርኝት በጣም የሚገርም ነው። እዚሁ አዲስ አበባ ውስጥና ትላልቅ እንደነ ድሬዳዋ፣ አዳማ የሚኖሩ የአካባቢ ተወላጆች አካባቢያቸውንም ተመልሰው በተለይ ዲን ላይ እንቅስቃሴ እንደሚያደርጉ የምናውቀው ነገር አለ። ስለ እነሱ ጉዳዮች በደንብ እናነሳለን። ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን እንመጣለን። በያላችሁበት መልካም ቆይታ ሁላችሁ።
ተመልካቾቻችን ከታሪክ ማህደር ፕሮግራማችን ነው እየተከታተላችሁ የምትገኙት። በዛሬው ፕሮግራማችን የገደባኖ ማህበረሰብ በተለይ ከእስልምና ጋር ምን ግንኙነት አለው የሚል ሀሳብ እያነሳን ነበረ። ብዙ መሻይኾችን እያነሳን ነበር። በተለይ ለማህበረሰቡ ምን አስተዋጽኦ አድርገዋል እንደ ሀገርም የሚል መጨረሻ አካባቢ ላይ እንግዲህ የዳለቲው ሼህ አህመድ ዳለቲን ታሪክ እያነሳን ነበርና ከሱን ቀጥል። ኦኬ ሼህ አህመድ ዳለቲ ያው ለደረሶቻቸው የተለያዩ ትምህርቶች ይሰጡ ነበር ብለናል። ከሰጧቸው ለማህበረሰቡ በተለይ ለኢትዮጵያ ሙስሊም ማህበረሰብ ከሰጡት አስተዋጽኦ ያው ደረሶቹን መላክ እንዳለ ሆኖ በአጼ ኃይለ ሥላሴ ሰዓት ያው ቁርአን ተፍሲር ይዘጋጅ ተብሎ በአማርኛ ይተርጉም ተባለና እነ ሼህ መሐመድ ሳኒና ሼህ መሐመድ ሳዲቅ ቁርአን ተፍሲርን ሲያዘጋጁ በአርታኢነት ከ5 ቦታዎች የተመረጡ ሰዎች ነበሩ። አንደኛው ከወሎ ተመርጦ ነበር፣ ከሐረር፣ ከትግራይ፣ ከሸዋ የተመረጡት ያው የገደባኖ ሼህ ወይም የዓም ሼህ የሚባሉት የዳለቲ ሼህ የሚባሉት ሼህ አህመድ ዳለቲ ነበሩ በአርታኢነት የተመረጡትና ያው ለትልቅ አስተዋጽኦ ያበረከቱ ትልቅ ሰው ናቸው። ከዚህ ጋር ተያይዞ እንደገና ማነሳው በተለይ በአሁን ሰዓት ትልቅ ሚና እየተጫወተ ያለው እንደ ወረዳ፣ እንደ ማህበረሰብ፣ እንደ ዞንም እንደ ክልልም ትልቅ የሂፍዝ ማዕከል ያለው የቁባ ሂፍዝ ማዕከል ነው። የቁባ ሂፍዝ ማዕከል መነሻው ደግሞ ስናነሳ ያው መስራቹ ሀጂ አህመድ ሙሳ ናቸው። የወረዳው ዋና ከተማ ውስጥ ያለችው ማለት ነው አይደል? መሀል አምባ ውስጥ ያለው ማለት ነው። ወረዳው ዋና ከተማ ወይም መቀመጫ በሆነችው መሀል አምባ ላይ የሚገኝ በ1995 ነው የተመሰረተው። መስጂዱ ሲሰራ በ1974 ነው። እነሱ የዓም ሼህ የዳለቲ ሼህ ደረሳ ነበሩ። እንዲሁም በቂራታቸው ብዙ ጠንካራ አልነበረውም ይባላል። በብዛት ኻዲም ነበሩ እና በሳቸው በጣም ዱዓ ወስደው ከዛም በሳቸውም ሰበብ ወደ ሳዑዲ ሄዱ። ሳዑዲ ሄደው ያው አጋዋት ነበሩ፣ የሐረመይን ኻዲም ነበሩ። ለረጅም ጡረታ እስኪወጡ ድረስ ያንን ኻዲም ነበሩ። የሚገርመኝ ሰው ያው ሙሉ ለዲን ብቻ ነው ንብረታቸው እየሰጡ ያሉት። አሁን ያላቸው ቤት ሳዑዲም የነበረው ለሂፍዝ ማዕከል ነው ወቅፍ ያደረጉት። ሐረም አካባቢ ፎቆች ነበሯቸው። ትልቅ ሰው ናቸው፣ ለብቻ ታሪካቸው የሚወጣ ነው። እና እኚህ ሰው የሼህ አህመድ ዳለቲ ደረሳ ናቸው። እሳቸው እዛ ከሄዱ በኋላ መጥተው አካባቢው ላይ ያው በደርግ ሰዓት ነው ትንሽ ወደኛ አካባቢ ደግሞ ኦሮሚያን አልፎ ነው የሚካሄደው። አስቸጋሪ ነበር በጊዜው፣ ሽፍታዎች ይበዙ ነበር፣ መንገድ ደግሞ አልነበረም እና ስትሄድ ሁሉም ነገር መጓጓዣው በፈረስ በአህያ ምናምን ነው። ያንን ሁሉ ተቋቁመው አካባቢው ላይ መስጂድ ከርቀት ነው ሀርቡ ጩሩሌ ከሚባል ቦታ ነው ሁሉ ነገር ሲያጓጉዙ የነበረው። መስጂድ ሰርተው ለአሁኑ መነሻ ሆኗል። ይህ መርከዝ ከ1995 ጀምሮ ብዙ ሙሐፊዞቹን ያፈራ ነው። እነዚህ ሙሐፊዞች በወልቂጤ ከተማ፣ በአዲስ አበባ፣ በሳዑዲም በሌሎችም አካባቢዎች አሁን እያስቀሩ ያሉ ናቸው ከወጡ በኋላ ማለት ነው። ያው የእሳቸው ሚና ያው እስካሁን ድረስ አለ ማለት ይቻላል ማለት ነው፣ ብዙዎቹ ስላሉ። ያው ሼህ አህመድ እዛው የተወለዱት ገደባኖ አካባቢ ነው። እዚህ ምንድን ነው አዲስ አበባ አሜሪካን ግቢ መጥተው ቀሩ እንጂ ከዛም ወደ ሳዑዲ አቀኑ እንጂ እዚሁ አካባቢ ነው የተወለዱት። ያው በ2004 አካባቢ ደግሞ ምናልባት 10 ዓመት አካባቢ ከቆዩ በኋላ ትንሽ ተዳከሙ። ያ ማለት ስራ አቆሙ ከሳዑዲ። ወጪያቸው ሲቀንስ የአካባቢው ማህበረሰብ አህለል ኸይሮች ተነሳሱና እሳቸው እስካሁን ድረስ እያስኬዱት ነበር ሂፍዝ ማዕከሉ እስከ 2004። አሁን ትንሽ መዳከም እየታየ ነውና ለምን ከጎናቸው አንቆምም በማለት የተወሰኑ ሰዎች ሀጂን አናገሯቸው። ሀጂ ይሄንማ የሚያግዘኝ ተገኝቶ ነው ብቻ እየለፋው ነበር ብለው በማልቀስ እነዛን ሰዎች ከሳቸው ጋር በማድረግ 2004 በአዲስ ከእያንዳንዱ ከኦሮሚያ፣ ከጉራጌ፣ ከቀቢና ኦሮሚያ ዙሪያ ኦሮሚያ ነው ከላይ ጀምሮ እና ከወረዳው ከእያንዳንዱ ቀበሌ ተማሪዎች በመቀበል እስካሁን ድረስ እያስተማረ ይገኛል። አሁን ወደ 8-9 ዙሮች እያስተማረ ያለ ነው ከ2004 ጀምሮ ባለው የበፊቱን ሳይሆን በፊት 1-3 ዙር ነበር የሄደው እና ይህንን መርከዝ የከፈቱት አሁን በወረዳው ላይ ብዙ መርከዞች አሉ። መነሻቸው ግን ምናልባት ኢንጌ የሚባል ከተማ ላይ ኢርሻድ መርከዝ አለ። ከንቷት የሚባል ቀበሌ ላይ አንሷር መርከዝ አለ። እዛው መሀል አምባ ትንሽ ወጣ ብሎ ደግሞ የአሕመድ አብድ ሽኩር መርከዝ አለ። ሌሎችም የታሰበዋሉ እየተሰሩ ያሉና መነሻዎቹ
ከዚህ የተነሱ ናቸው። ከቁባ ሂፍዝ ማዕከል የተነሱ ናቸው። ቁባ የሂፍዝ ማዕከል ደግሞ ስናየው ሻህ አህመድ ዳለቲ ይወስደናል ማለት ነው። ተያያዥነታቸው እስከዛ ድረስ ይሄዳልና እና መተሰታት አንተ ትንሽ የምታሳርፋት ነገር ውጤቷ ከፍተኛ ነውና ያው ብዙ ይሄዳል ማለት ነው። እሳቸው በህይወት ያሉ ማርላለ እሳቸው ቅርብ ጊዜ ያረፉ። አላህ ማረፊያቸው ጀነት ያርግላቸው፣ ቅብራቸው ያስፈላቸው። ቅርብ ጊዜ ወደ አኺራ ሄደዋል። በጣም ጥሩ። የተወሰነ ይሄኛውን ማረፊያ እናድርገውና እናወራበት እስኪ። የቁባ የሂፍዝ ማዕከል እንዲሁ ዝም ብሎ እንደው የሂፍዝ ማዕከል ነው ብሎ እንደዚህ እንትን አድርጎ አለፈ የምንለው ነገር አይደለምና ከተመሰረተ ጀምሮ ምሳሌ ምን ነገሮች ላይ ትኩረት አድርጎ ይሰጣል ማለት ምን አገልግሎት አለው? በጣም ግዙፍ ነው አይቼዋለሁ እኔምና ምን አገልግሎት ይሰጠ ቆይቷል? አሁንስ ምን እየሰጠ ነው? ምን ያክል ተማሪዎችስ እንደው በዳታ ደረጃ ካለ ምን ያክል ደረሳዎች ተማሪዎችን አውጥቷል ከዛ ማዕከል? እንደ የሂፍዝ ማዕከሉ ከማንሳቴ በፊት አጠቃላይ ሀሪማውን ወይም መስጂዱን ሀጂ አብደላህ የመሰረቱትን ማንሳት እፈልጋለሁ። የአካባቢው ማህበረሰብ ወረዳው ሲመሰረት በ83 1983 በደርግ ኢህአዴግ በገባበት ሰዓት አዲስ ነበር። ገደባኑና ጉራጌ የሚባለው ለብቻው ከሀርቡ ጭሩሌ ጋር ስለነበረ አንድ ላይ ገደባኑ ጉታዘር ወለኔ ወረዳ መስርቶ ሲወጣ መቀመጫው መሀል አምባ ሲያደርግ ቤቶች አልነበሩ። ብዙ የመንግስት ሰራተኞች ነበሩ። የመንግስት ሰራተኞቹ ሲመለከቱ ያን አካባቢ እንትን ያለውና መስጂዱም የነበረው ሲያዩ ማረፊያ የላቸው። ያንን በማሰብ ምን አደረጉ? በነጻ ቤት ሰርተው ማረፊያ ሰሩላቸው። የትልቅ ለማህበረሰቡ ትልቅ አስተዋጽኦ ነው ብዬ አስባለሁ። ያንን መነሻ አድርገው ግን መስጂዱም አሁን ያለው የሚታየው መስጂድ በ1988 89 ነው የጨረሱ። 88 ጀምረው ያንን ከሰሩ በኋላ ዙሪያው ቤቶች ሰሩ። በፊት መነሻው በነፃ ነበረ የሰሩላቸው። ከዛ በኋላ ግን መስጂዱ የቲም ነው፣ እኔ ከሄድኩ በምን ገቢ ያገኛል፣ ቀለም ማደሻ ምንም የለውም በማለት ዙሪያው ቤቶች ሰርተው የሚከራየው ግን አብዛኛው የመንግስት ሰራተኛ 3 ክላስ ቤት በ2000 አሁን ድረስ 2200 ነው የሚከራይ። ያ ማለት በትልቁ ለማህበረሰቡ አስተዋጽኦ ያደረገ ግን ገቢ ቢያንስ ለቀለም ማደሻ እንኳን እንዲሆነው በማሰብ ነው ያንን እያደረጉ ያሉት። ከዛ ወደ ቁባ መርከዝ ስንመለስ ቁባ መርከዝ ካሪኩለም የቀረጸው ፍቃድ አውጥቶ እየሰራ አይደለም እንጂ የኮሌጅ ትምህርት ነው እየሰጠ ያለው። ዋናው ሂፍዝ ነው መነሻችን። ግን ሂፍዝ ስናነግ ዋና ዓላማችን ዱዓቶችን ማፍራት ነው። ዱዓቶች ደግሞ ያው መሰረታዊ የዲን ትምህርቶች እየተማሩ በምን ያህል ይፈራሉ የሚለው የ3 ዓመት የትምህርት ካሪኩለም ነው የተቀረጸው። አብዛኛው የፊቅህ ኪታቦች ይቀራሉ፣ የተጅዊድ ኪታቦች ይቀራሉ፣ የተውሂድ ኪታቦች አቂዳን ይቀራሉ፣ ቁርአን ተፍሲር ይቀራሉ፣ ያው ሐዲሶችን ይቀራሉ። እና እነዚህ በኮሌጅ ደረጃ የሚሰጡ ናቸው። ሙሉ ካሪኩለሙን ስናየው 3 ዓመት ጊዜ እንዲሁም 1 ዓመት ነው፣ በ2 ዓመት አስመርቀናል። በየአመቱ ቅበላ ነበረ፣ በየአመቱ የሚመረቁ ነበር እንደ ዩኒቨርሲቲ ማለት ነው። እና በ3 ዓመት ጊዜ ነው የሚመረቁት የነበረው። እና ለአካባቢው ማህበረሰብ ምናልባት ከየቀበሌው ሲገቡ ደግሞ እነዚህ ተማሪዎች ዝም ብሎ አይደለም የሚገቡት። ሲገቡ ውል አለ፣ ውል ይፈርማሉ። ያ ውል ምንድን ነው? ተምረው ከወጡ በኋላ ቢያንስ 2 ዓመት ከተማሩ አካባቢያቸው ላይ ሄደው 2 ዓመት እንዲያስተምሩ፣ 3 ዓመትም ከሆነ የተማሩበት ጊዜ በነፃ ስለሆነ የተማሩበት ጊዜ ግን አካባቢያቸው ሄደው እንዲያገለግሉ ውል ይገባሉ። እንደ ኮስት ሼሪንግ እንደማለት ዩኒቨርሲቲዎች ላይ አሁን እንደ ኮስት ሼሪንግ። ያንን ውል ካልፈጸሙ ግን የቆዩበትን እድሜ አመት ተባዝቶ በየወሩ የሚያወጡትን ወጪ በየአመቱ ይለያያል። ያንን መክፈል አለባቸው ግዴታ። ኮስት ሼሪንጉ በአገልግሎት ማለት ነው። በአገልግሎት እንደ መምህራን። በጣም አሪፍ። ምናልባት ሰዓታችን በጣም አጭር ስለሆነ ነው ትልቅ ተሞክሮ ይሆናል ብዬ ስለማስብ ነው። የእናንተ አካባቢ ብዙ ጊዜ የትውልድ መንደራቸውን መለስ ብለው የሚያዩ ልማትም ላይ የሚሳተፉ ብዙ አካባቢዎች እንዳሉ እናውቃለን። የእናንተ እንደ ሞዴል ማንሳት ይቻላል ብዬ አስባለሁ በተግባር እኔም ስለማውቀውና ምናልባት እንግዲህ ሻህ አብደላ አቋቋሙት ብዙ መስዋዕትነት እንደከፈሉበት አንተም ስታነሳ ነበረ። ራሱን የቻለ በጣም ትልቅ ፕሮግራም የሚወጣው ነው የእሳቸውም ታሪክ በራሱና እንግዲህ ያን የመሰለ ትልቅ ማዕከል እናንተ ጋር ያን አቋቁመው ብዙ ነገሮችን ማምረት ይችላል ያ ተቋምና እሳቸው አለፉ። ከዛ በኋላ ግን አሁን ያለው የዛ አካባቢ ተወላጅ ወይ ደግሞ ቅድመ አያቶቻቸው የተወልደው ያደጉበትን አካባቢ በተለይ እዚህ አዲስ አበባ አካባቢና ዙሪያው ላይ ያሉ ብዙ የአካባቢ ማህበረሰቦች
አስተዋጽኦ እንደሚያደርጉ እናውቃለንና ይሄን ነገር ብናነሳ ምንድነው ንፉግነት ነው ብዬ አስባለሁ። በተለይ አሁን ላይ ያለውን የአያቱን የራሱን የተወለደበትን አካባቢ የሚያለማውን ማህበረሰብ አለማንሳት በራሱ ትልቅ ንፉግነት ነው ብዬ አስባለሁና እስኪ እንደው ይሄን አስተዋጽኦ ንገረኝ። የአካባቢው ማህበረሰብ ወይም አህለል ኸይር በዚህ አሁን ከ2004 ጀምሮ ነው ወጪውን እየሸፈኑ ያሉት ብለናል። መነሻው አብዛኛው በዛን ጊዜ 2004 አካባቢ የነበረው ረመዳን አካባቢ ነበር የምንዞረውና በተለይ መርካቶ አካባቢ በየሱቁ ስልክ እየተደወለ በጓደኝነት የሚታወቁ ሰዎች እየተደወለ ነበር የሚጠየቀው የአመት ቀለብ ለመሸፈን ማለት ነው። ምክንያቱም ብዙዎቹ ስናያቸው አሁን ከኛ ጋር እየሰሩ ያሉት እዚሁ የከተማ ተወላጅ ናቸው። ገጠሩን እንኳን አያውቁትም። ምናልባት ገጠር ተወልደው አድገው ገጠር ቆይተውም ከዛ ከተማ የወጡ ሰዎች ደግሞ ይበልጥ ያን አካባቢ እንዲያዩ ያደርጋል፣ ትምህርት ይሆናል ብዬ አስባለሁ። እነዚህ ምንም ገጠሩን ሳያውቁት ከዚህ ተነስተው ለዛ አካባቢ ሲያስቡ ስለ ሁሉም መስኡል ያለበት ተጠያቂ ነውና ከተጠያቂነትም ለመዳን ምን ሰርተህ ነበርም ለመባል ሁሉም በቻለው ያህል ነው። ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ አካባቢ ሲለፉ የነበረው ከአልይ ጋር ሆነው መጀመሪያ ቤተሰቦቻቸውን ነበር ሲጣሩ የነበረው። ወአንዚር አሽረተከል አቅረቢን ሲወርድላቸው የሆነ ምግብ ነገር አዘጋጅተው ቤተሰቦቻቸውን አጎቶቻቸው ነበር የተጣሩት። ሲጠሯቸው ጊዜ ወደ አላህ ተመለሱ፣ አላህን ተከተሉ፣ አላህን ተገዙ ሲሏቸው ተበለከ ወሊሃዛ ጀማዕተና ያላቸው አቡ ለሀብ ለዚህን የሰበሰብከን ብሎ አጥላላቸው፣ ሰደባቸው። ቢሆንም ቤተሰቦቻቸው ቅድሚያ እንደሚሰጠው ያሳያልና ከዛ እነዚህ አሁን ሁሉም ማህበረሰብ ተነሳስቶ የቻለውን አንዲት ድንጋይ ቢያሳርፍ ትልቅ አስተዋጽኦ ነው የሚሆነው። እነዚህ ሰዎች አካባቢው ብዙ ሳያውቁት ነው አሁን ተነሳስቶ ያን እየሰሩ ያሉት። የሰው ፊት አንዳንዴ ምናልባት ሰው ጋር ስትሄድም ሰው ጥሩ ፊት ላታይ ትችላለህ። በተለይ ጥየቃ ሲሆን የፈለገ ኸይር ስራም ቢሆን ሰው በጥሩ አይን አያይህም፣ እንደ ልመና ነው የሚታየው። ግን እንደ ልመና አይደለም፣ ለሰውየው ሸክም ነው የምታወርድለት። ስትጠይቀው ፍቃደኛ ሆኖ ቢሰጥህ እሱ ተጠያቂነቱ እየወረደለት ነው። ጥሩ ሰደቀቱን ጃሪያ እየሰጠ ነው። ኃላፊነቱን ወስዶለታል። ይኸኛው አካል ኃላፊነቱ እያቀለልክለት ነው። ባይሆን ኑሮ ሳይወጣ ቢቀር ግን አመስግኖ ነበር ይሄ ሰው መሽኘት ያለበት። በግልምጫ ወይም ባልሆነ ነገር ሳይሆን አመስግኖ የኔ ኃላፊነት ነበር፣ አንተ ተሸክመህልኛል፣ አንተ እየሰራህልኝ ነው ብሎ ማመስገን ራሱ ይገባዋል። እና አሁን እነዚህ አስተዋጽኦ የአካባቢ ማህበረሰብ በይበልጥ ሌሎቹም አሉ፣ የስልጤ ማህበረሰቦች አሉ፣ በዚህ የሚጫወቱ አህለል ኸይሮች አሉ፣ ሌሎቹም አሉ፣ መርካቶ አካባቢ አሉ። በይበልጥ ግን የአካባቢ ማህበረሰብ አካባቢውን ስለሚያውቅ እነዛ ሰዎች በይበልጥ ይሳተፋሉ። በጣም ጥሩ። ሰዓት ስለሚገድበን ምናልባት እዚህ ላይ እናጠናቀው። እንደ መልእክት ግን ማስተላለፍ የምትፈልገው ነገር ካለ በተለይ ደግሞ መሀል አምባ ላይ የሚገኘው የቁባ ሂፍዝ ማዕከል እንዲሁም መስጅዱን ጨምሮ አስተዋጽኦ የሚያደርጉ እንደው ብናነሳቸው እንዳመሰግናቸው የምትላቸው ሰዎች ካሉ መልእክትም ካለ እድል ስጥ። መልእክቴ ትልቁ ቅድም ያነሳ ነው። ብዙ ሸኾች አሉ፣ ያነሳናቸው አሉ። ለምሳሌ የገደባኖ ሸኽ የሚባሉ ሸኽ መሐመድ ሸኽ ኸድር አሉ። ትልቅ ሀሪማን ያላቸው ብዙ መሻይኾች አፍርተዋል። አላነሳቸውም ሰዓት ስለሌለ። ከሳቸው የፈሩት ደግሞ አሁን እያስቀሩ ያሉት ቁባ ላይ እያስቀሩ ያሉት የእሳቸው ደረሳ ናቸው። ሼክ አብድልበር ሼክ ዘይኑ ይባላሉ። አሁን የምታውቃቸው ማለት እዛ እያስቀሩ ያሉት አብዛኛው አስተዳደርም ናቸው። ቁርአንም ኪታቡንም እያስቀሩ ያሉት በብዛት የሚሸፍኑት እሳቸው ናቸው። እሳቸው የወሉም በብዛት ቀርተው መጥተው እዚህም ቀርተው ኢጃዛ ያገኙ ናቸውና ደከመኝ ሰለቸኝ አይሉ ጠዋት ያስቀራሉ፣ ከኢሻአም በኋላ ድረስ ያስቀራሉ እና ሰራተኛውን ጭምር። ለሳቸው ማመስገን ሳላመሰግን ባልፍ ንፉግነት ነው። ታላቅ ምስጋና ይድረሳቸው ላለው። ሌላው በተለይ በአሁን ሰዓት 2-3 ሰዎች እየሸፈኑ ነው። ሌሎቹም ቢኖሩ በከፊል በትንሽም ቢሆን አብዛኛው የአንበሳውን ድርሻ የሚወስዱት 2-3 ሰዎች ናቸው እና የመርከዙ ወጪ ምናልባት ስማቸው ማንሳት ላይፈቀድልኝ ስለሚችል ምናልባት ቪዲዮውን ካዩት ስለሚያውቁ ምስጋናቸው ይድረሳቸው ነው። ትልቅ ስራ እየሰሩ ነው ለአካባቢ ማህበረሰብ። ሌላኛው ብዙ ኡስታዞች አሉ፣ በተለይ ቁባ ተመርቀው የወጡም እዚህም ያሉ በትምህርቱ በካሪኩለሙ በመማር ማስተማሩ ሂደት በየጊዜው ማለት ቢያንስ አካባቢው ላይ ዳዋ በየሳምንቱ ጁሙዓ ይኬዳል። የተለያዩ ቀበሌዎች እየተኬደ ዳዋ ይደረጋል እና ከዛም ባለፈ ደግሞ የሆኑ ስብሰባዎች ሲኖሩ ዚያራዎችን በየጊዜው ይኬዳል። ያ ሰው እዚህ ስራ አለው፣ ስራውን ትቶ ነዳጁን አውጥቶ ምናምን ነው የሚኬደውና
እነዛንም ይው ማመስገን ይፈልጋል። ስለዚህ እንደ ወረዳ ደግሞ ማስተላለፈው መልእክት በተለይ ፍራንካዋ ያላቸው ሰዎች ምናልባት ነገ በምን አዋልከው ማለት አይቀርም። ከየት መጣና በምን አዋልከው ስለማይቀር ካላህ ማምለጥ ደግሞ አይቻልም ሽወዳ ስለሌለ ምናልባት ለነገ ስንቃችን ስለሚሆን ለዛች መርከዝ ላይ አስተዋጽኦ ብናረግ ጠብ ብናረግ ካለን ንብረት የተወሰነ ሌላኛው አጋዥ ነው። አጋዥ ስለሆነ ቀድማ አንስተነዋልና አጋዥ ናችሁ እናንተ ይሄንን ግን ቁባ ላይ አውሩልኝ ብለው በራሳቸው ፍቃድ ወይም ደግሞ ይሄን ያህል ተማሪ ይሸፍናለው ወጪው ስንት ነው ያመት ወጪው የሁለት ዓመት እስኪመረቅ ስንት ነው በማለት ወጪያቸው በየጊዜው ይወጣልና ያንን አስተዋጽኦ እንዲያደርጉ ይኸው መልእክቴን አስተላልፋለሁ። በጣም ጥሩ። እንግዲህ አንተም ጊዜህን ስለሰጠህን ሀሳብን ስላካፈልከን ከልብ አመሰግናለሁ። ኢንሻአላህ እኔም ከልብ አመሰግናለሁ። መልካም ተመልካቾቻችን እየተከታተላችሁ የነበረው የከታሪክ ማህደር ፕሮግራማችን ነው። በዛሬ ፕሮግራማችን የገደባኖ ማህበረሰብና እስልምና ምን ይመስላል እንዲሁም ደግሞ እስልምና እንዲስፋፋ ከፍተኛ አስተዋጽኦ ያደረጉ መሻይኾችን ስናነሳ ነበረ። ታሪኩ ሰፊ ነው። ፕሮግራሙን በደንብ በስፋት ቢሰራ ብዙ ነገር ሊወጣለት የሚችል ነገር ነው። እንግዲህ በወፍ በረር ነው ዛሬ ያነሳ ነው። ሌላ ጊዜ እንግዲህ ኢንሻአላህ በስፋት እንመለስበታለን። ለዛሬው እዚህ ላይ እናጠናቀው። ሳምንት በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር እንገናኛለን። በያላችሁበት ሰላማችሁ ብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።